ሰላም ተማሪዎች እንዴት ናችሁ? ዛሬ ኤአይ ምንድነው ወይም አርቲፊሻል ኢንተለጀንስ ምንድነው በሚለው ዙሪያ ፓርት 2 ስለ ዳታ ይዤላችሁ መጥቻለሁ። ምክንያቱም ዳታ የምንለው ኢትስ ፋውንዴሽን ነው ማለት ነው፣ ወይም ፋውንዴሽን ነው። የኤአይ ፋውንዴሽን ምንድነው? ዳታ ስለሆነ ማለት ነው። ስለ ዳታ እና ዳታ ምን እንደሆነ እንደገና ደግሞ ኤአይ እንዴት ዳታ ላይ ዲፔንድ እንደሆነ ዛሬ ዲፕሊ ገብተን የምናየው ይሆናል ማለት ነው። ሰው ትምህርታችን ስንጀምር ዳታ ማለት ምን ማለት ነው ከሚለው ነው የምንጀምረው። ዳታ ማለት is a raw and processed fact and information that can be recorded, stored and analyzed። ዳታ የምንለው ጀስት ምንድነው? ሮው ነው። እንደገና ደግሞ ምንድነው? አንፕሮሰስድ ነው። አንፕሮሰስድ የሆነ ነገር ነው። ይህን አንፕሮሰስድ እና ሮ የሆነውን ዳታ ምን ማድረግ እንችላለን? ሪከርድድ ማድረግ እንችላለን፣ ስቶር ማድረግ እንችላለን፣ እንደገና አናላይዝ ማድረግ እንችላለን ማለት ነው። ሶ ዝም ብለው ሮ አንፕሮሰስድ የሆነውና ምኒንግ የሌለውን ምን እንላለን? ዳታ ያለን እንጠራለን ማለት ነው። ዳታ ያለን እና ዳታ ሃዝ ኖ ሚኒንግ ባይ ኢትሰልፍ አንቲል ኢትስ ፕሮሰስድ። ዳታውን ፕሮሰስድ ካላረግ ነው ሚኒንግፉል ሊሆን አይችልም፣ ወይም የሆነን ትርጉም ሊሰጠን አይችልም። አሁን ለምሳሌ እዚህ ጋር አንድ ቁጥር ብጽፍላችሁ የአንድ ዳታ ነው። ይህ ዳታ የደረጃ ሊሆን ይችላል፣ የሆነ የብርቱካን ቁጥር ሊሆን ይችላል፣ የብርቱካን መጠን ሊሆን ይችላል፣ ምንም ሊሆን ይችላል። ፕሮሰስድ አልተደረገም፣ ስለዚህ የሆነ ትርጉም የለውም። ስለዚህ ዳታ ፕሮሰስድ የሆነ አይደለም፣ ዝም ብሎ ሮው ነው። አሁን ይህ ቁጥር ዳታ ነው። ስለዚህ ይህ ዳታ የምንለው ፕሮሰስድ እስካልሆነ ድረስ ምን ሊሆን አይችልም? ሚኒንግ ፉል ሊሰጠን ወይም የሆነን ነገር መልእክት የሆነን ሚኒንግ ሊሰጠን አይችልም ማለት ነው ዳታ የምንለው። ስለዚህ ሚኒንግ እንዲሰጠን ምን መሆን አለበት? ፕሮሰስድ መሆን አለበት ማለት ነው። እና ዳታ is not only digital, it is a universal concept of information in nature። ይህ ማለት ደግሞ ምን ማለት መሰላችሁ? ዳታ አሁን በዲጂታል ዘመን ሲሆን ብቻ የመጣ አይደለም፣ ከድሮ ጀምሮ የነበረ ነው፣ ተፈጥሯዊ ነው፣ ዩኒቨርሳል ነው። ለምሳሌ በድሮ ጊዜ በአይናችን የሆነ ነገር ካፕቸር ስናደርግ፣ በአይናችን የሆነ ነገር ድንጋይ ሊሆን ይችላል፣ ነጭ ድንጋይ ሊሆን ይችላል፣ ጥቁር ድንጋይ ሊሆን ይችላል፣ ስናይ ያ የምናያቸው ነገሮች የምንሰማቸው ነገሮች ሁሉ ምንድናቸው? ዳታዎች ናቸው። እነዛ ዳታዎች ፕሮሰስድ ሲሆኑ ነው ወደ በአይምሯችን ገብቶ ፕሮሰስድ ሆኖ ነው ኢንፎርሜሽን የሚሆኑት ማለት ነው። እዚህ ጋር 11ኛ ክፍል አይቲ ላይ ያለውን ሄራርኪ አምጥቼላችኋለሁ እዚህ ጋር ማለት ነው። አንድ ዳታ ፕሮሰስድ ተደረገ ስንል ወደ ኢንፎርሜሽን ይቀየራል። ፕሮሰስድ ስናደርግ ዳታውን ለምሳሌ አሁን እዚህ ጋር አበበ ብዬ ብጽፍ አበበ ማን ነው ብለን ብንጠይቀው ለአበበ የሆነ ኤክስፕላኔሽን እንሰጣለን። ያኔ ፕሮሰስድ አድርገነዋል፣ ፕሮሰስድ ሆነዋል እንላለን። ጀስት ያኔ ፕሮሰስድ ሲደረግ ወደ ምን ይቀየራል? ኢንፎርሜሽን ይቀየራል ማለት ነው። ጀስት ደግሞ ወይም የሆነን ዳታ ዋት ምንድን ነው ብለን ብንጠይቀው፣ ይህ ለምሳሌ አሁን 2010 ብል ዝም ብሎ የዳታ ነው፣ ይህ ነምበር ነው ወይ ምንድን ነው? ለምሳሌ ወን ምናምን የሚሉት ነገሮችን ምናምን ስንጠይቅ፣ ዌር የሚሉት ነገሮችን ስንጠይቅ ያ ዳታውን አይተን ዌር፣ ወን፣ ዋት፣ ሁ የሚሉትን ጥያቄዎች ስንጠይቅ ወደ ኢንፎርሜሽን ይሸጋገራል። ምክንያቱም እነዚህ ጥያቄዎች የፕሮሰሲንግ ጥያቄዎች ናቸው ማለት ነው። ስለዚህ ያን ኢንፎርሜሽን ደግሞ ሀው የሚለውን ስንጠይቅ ሲስተሙ እንዴት እንደሆነ ያ ኢንፎርሜሽኑ እንዴት እንደመጣ ስናውቀው ኖሌጅ ይሆናል ማለት ነው። ኖሌጁ መጣ። ለምሳሌ አሁን ኖሌጃችን ምንድን ነው? ለኤአይ ምንድን ነው? ዳታ ፋንዳሜንታል ነው የሚል አስፈላጊ እንደሆነ ዘረዘርን፣ እውቀት አገኘን። ዋይ ለምን አስፈለገ የሚሉትን ዋይ ለምን የሚሉትን መልሶች ስንመልስ ምንድን ነው? ዊዝደም እንላለን፣ ጥበብ የምንለው ነገር ይመጣል ማለት ነው። በህይወታችን ዋይ የምንለውን ነገር በጠየቅን ቁጥር ክሬቲቭ የመሆናችን መጠኑም እንደዛው እየጨመረ ይሄዳል ማለት ነው ባጭሩ። ስለዚህ ዳታዎች የራሳቸው የሆነ ክፍልፋዮች አሉት። ለምሳሌ ኳንቲቴቲቭ ዳታ፣ ኳንቲቴቲቭ ዳታ የሚባሉ አሉ፣ ኳሊቴቲቭ የምንላቸውም አሉ ማለት ነው። ኳሊቴቲቭ የምንላቸው ግን በዚህ ሌቨል እኛ እነዚህን አናያቸውም። ምናው ለሶስት ከፍለን ስትራክቸርድ፣ አንስትራክቸርድ እና ኑሜሪካል፣ በአራተኛም ቴክስት ዳታ ብለን ነው ምናው። ምክንያቱም ከትምህርታችን ጋር የሚሄዱት እነዚህ ስለሆኑ ማለት ነው። ስትራክቸርድ ዳታ ስንል ምን ማለታችን ነው? ዳታ ዛት ኦርጋናይዝድ ኢን ሮ ኤንድ ኮለመን፣ በሮው እና በኮለመን ፎርም ኦርጋናይዝድ የተደረገውን ዳታ ስትራክቸርድ ዳታ ብለን እንጠራዋለን ማለት። ለምሳሌ ስቱደንት ማርክ ሊስት፣ የተማሪ ማርክ ሊስት በምናይበት ጊዜ ምንድን ነው ማለት ነው? እነዚህ ኦርጋናይዝድ የተደረጉ ናቸው በሮው እና ኮለመን። ለምሳሌ ኤክሴል ሺት፣ በኤክሴል ላይ የምንጽፋቸው ዳታቤዝ ላይ የምንጽፋቸው ነገሮች በሮው እና በኮለመን ኦርጋናይዝድ የተደረጉ ናቸው። ስለዚህ እነዚህ ስትራክቸርድ የሆኑትን ዳታዎች ስትራክቸርድ ዳታ እንላለን። እነዚህ ስትራክቸርድ ዳታዎች ደግሞ ምንድን ናቸው?
ኢዚ ፎር ማሽን ቱ አንደርስታንድ ቢኮዝ ኢትስ ኦርደርድ ማለት። እነዚህ ስትራክቸርድ የሆኑ ዳታዎች በሮው እና በኮሎመን ምንድን ናቸው? ኦርጋናይዝድ ተደርጓሉ ብለናል። ኦርጋናይዝድ የሆኑ ናቸው። ስለዚህ እነዚህ ኦርጋናይዝድ የሆኑትን ማሽኖች ምንድን ነው በቀላሉ አንደርስታንድ የሚያደርጉት ማለት ነው። ስለዚህ አንደርስታንድ በቀላሉ ስለሚያደርጉ ሞር ፕሪፈራብል የሆነ ወይ ሞር ተመራጭ የሆነው ስትራክቸርድ ዳታ ነው ማለት ነው። ስትራክቸርድ ዳታ። ሁለተኛ ደግሞ አንስትራክቸርድ ዳታ የምንለው ዳታ ሀዝ ኖ ፊክስድ ፎርማት ኦር ኖት ኦርጋናይዝድ ማለት ነው። ኦርጋናይዝድ ያለው ነው የስትራክቸርድ ተቃራኒ ማለት። ለምሳሌ ዝም ብለን አሁን ኤግዛምፕል ስና ኢሜጅ የሆነ ኢሜጅ ምንነቱን ሳንናገረው ዝም ብሎ ለምሳሌ የአንድ አንበሳን ኢሜጅ ብናስገባው ይህ አንበሳ ነው ብለን ባንናገር ያ ነገር ኦርጋናይዝድ አልተደረገም፣ ስሙ አልተሰጠም፣ መቼ ምናምን የሚሉት አልተሰጠም። ስለዚህ ዝም ብሎ ሮ ነው ዳታ ነው። ሶ እነዚህ አይነቶቹ ዳታዎች አንስትራክቸርድ ዳታ ብለን እንጠራለን ማለት ነው። እና ብዙ ሪል ወርልድ ላይ አሁን በእኛ ዓለም ላይ ያሉት ዳታዎች አንስትራክቸርድ ናቸው ማለት ነው። ሶሻል ሚዲያ ላይ ፖስት የሚደረጉት እነዚህ ነገሮች ስላሉ ኤአይ እነዚህን ነገሮች ስትራክቸርድ እስካልሆነ ድረስ ኢዝሊ አንደርስታንድ አያረግም ማለት ነው። አንደርስታንድ ለማድረግ ማሽኑ አይችልም ማለት ነው። እና ሌላኛው ደግሞ ኑሜሪካል ዳታ የምንለው ዳታዎች በቁጥር ተጻፉ። ለምሳሌ ኤጅ በ18 ሄት 170 ሴንቲሜትር ምናምን እነዚህ በቁጥር የምንጽፋቸው ዳታዎች ኑሜሪካል ዳታ እንላለን። ሌላኛው ቴክስት ዳታ የምንለው በወርድ ወይም በሰንተንስ የሚጻፉ ቁጥሮች ናቸው፣ ዳታዎች ናቸው። ሶ እነዚህ ለምሳሌ የምንላቸው ሄሎ አዋሪዩ አሁን ብንል ምንድነው ቴክስት ዳታ ነው። አርቲክሎችን ብናይ፣ ቡክስ ብናይ፣ ቻቶች ምናምን በቴሌግራም ቻት የምታደርጉት እነዚህ ቴክስት ዳታዎች ናቸው ማለት ነው። ሶ አሁን እዚህ ጋር ማወቅ አለብን ዳታ ምንድን ነው ማለት ነው? ኢዝ ክሩሻል ፎር አርቲፊሻል ኢንተለጀንስ ለኤአይ በጣም ጠቃሚ ነው ዳታ ማለት ነው። ዳታ የምንለው ለምንድን ነው ለኤአይ በእንደዚህ ክሩሻል የሆነው ነው ትልቁ ጥያቄ። ዋይ ዳታ ኢዝ ኢምፖርታንት ኢን ኤአይ፣ ለኤአይ ዳታ ለምንድን ነው ጠቃሚ የሆነው የሚለው በምናይበት ጊዜ ከዚህ በፊት ስንማር ምን ብለናል? ኤአይ እንደ ሰው ልጆች ማሰብ አይችሉም። ስለዚህ እነሱ የሚማሩት እንዴት ነው ታዲያ? እንዴት ነው እኛ የምንጠይቀውን ጥያቄዎች የሚመልሱት የሚለው በምናይበት ጊዜ ኤአዮች ከገባላቸው ለነሱ ከምንሰጠው ዳታ የተለያዩ ነገሮች ፓተርኖችን፣ የሆነን ነገር ቅድም ተከተሉን፣ ሁኔታውን፣ ፓተርኑን ይማራል። እንደገና ደግሞ በዛ በተማሪው ዳታ ላይ ዲፔንድ በመሆን ቤዝድ በመሆን ለሆነ ነገር መልስ ይሰጣል። ለምሳሌ ከዚህ በፊት አንድ ዳታ ስለ ፎቶሰንተንስስ የሆነ ፎቶሰንተንስስ አንድ ዳታ ይገባለታል። ፎቶሰንተንስስ ምን እንደሆነ እንዴት እንደሚካሄድ ምናምን ዳታ ይሰጠዋል። ለማን? ለኤአይ ማለት ነው። ሶ በዛ ኤአይ የአንድ ስትራክቸርድ የሆነውን ዳታ ተጠቅሞ ስለ ፎቶሰንተንስ አንደርስታንድ ያደርጋል፣ ፓተርኑን ይማራል። ከዛ ከተማረ በኋላ ከዚህ ከተማረው ዳታ ስለ ፎቶሰንተንስ ከገባው ዳታ መሰረት ፕሪዲክሽን ይሰጣል። ይህ ማለት ፎቶሰንተንስ ምንድን ነው ብላችሁ ብትጠይቁ ቻት ቦቱ ቤዝድ ኦን ዛት ዳታ አንሰር ይመልስላቸዋል፣ መልሱን ይመልሳል ማለት ነው። ይሄ ማለት ምን ማለት ነው? ኢምፕሩቭ ዊዝ ሞር ዳታ። ይሄ ማለት ዳታው ሞር ጥሩ በሆነ ቁጥር፣ ሞር ዳታ ባገኘ ቁጥር ኤአዩ ምን የሆነ ነው የሚሄደው? የተሻሻለ ኢምፕሩቭ የሆነ ነው የሚሄደው ማለት ነው። ምክንያቱም ዳታ ፋውንዴሽኑ ነው፣ ቤዙ ነው ማለት ነው። አንድ ሰው ማይንድ ሴቱ ነው ህይወቱን መወስነው። እንደዛ ሁሉ ማይንድ ሴታችሁ በተስተካከለ ቁጥር እናንተም የተስተካከላችሁ ያድጋችሁ፣ ፐርሶናል ግሮዛችሁ የጨመረ እንደሚሄድ ሁሉ እንደዚሁም ዳታው ጥሩ የሆነ ዳታ በጨመረ ቁጥር ኤአይ ሞር ኢምፕሩቭ የሆነ ይሄዳል ማለት ነው። ስለዚህ ዳታ ኢዝ ዘ ፋውንዴሽን ኦፍ አርቲፊሻል ኢንቴሊጀንስ ቢኮዝ ኢት ፕሮቫይድስ ዘ ኢንፎርሜሽን ሪኳየርድ ፎር ለርኒንግ፣ ሪዝኒንግ፣ ዲሲሽን ኤንድ ሜኪንግ። ባለፈው ኤአይዎች ኢንቴሊጀንስ ናቸው ብለናል። ለርኒንግ ይማራሉ፣ ሪዝኒንግ ያደርጋሉ፣ ዲሲሽን ሜኪንግ ያደርጋሉ ብለናል። ሶ እነዚህን የሚያደርጉት ቤዝድ ኦን ምንድን ነው ማለት ነው? ዳታ ነው ማለት ነው። ስለዚህ ዳታ ለኤአይዎች ምንድን ነው ማለት ነው? ፋውንዴሽን ነው ወይም ቤዚክ ነው፣ መሰረተ ነው ማለት ነው። ስለዚህ ኤአይ ዳታ ከሌለ ምን ይሆናል? ቤዝ ከሌለ፣ መሰረት ከሌለ ኤአይ ምን ይሆናል ማለት ነው። አሁን ትልቁ ጥያቄ ደግሞ አንደኛ ኦብጀክትን ሪኮግናይዝ አያደርግም። ለምሳሌ ከዚህ በፊት የአንድ ድመት ፎቶ አላስገባንም ብለን እናስብ፣ ወይ ዳታውን ለኤአይ ሰተን አናውቅም ብለን ብናስብ ያን ፎቶ እናንተ ስለ ድመት አስገብታችሁ አዲሱን የድመት ፎቶ ብትጠይቁት
አይመልስም አቅም። ምክንያቱም ከዚህ በፊት ምንም የገባለት ዳታ የለም። ስለዚህ ሪኮግናይዝ ማድረግ አይችልም ማለት ነው ያን ኦብጀክት። እንደገና ደግሞ ፕሪዲክት መስጠት አይችልም፣ በቃ መልስ ምናምን መስጠት አይችልም። ሌላኛው ደግሞ ውሳኔ ይሄ ነው ብሎ መወሰን አይችልም። መወሰን የሚችለው ከገባለት ዳታ ብቻ ነው ማለት ነው። አሁን እና እዚህ ጋር መማር እንድታቁ የምፈልገው ነገር ሞር ዳታ ባገኘ ቁጥር ኤአይ የተሻሻለ እንደሆነ። አሁን ለምሳሌ ቻት ቦታዎችን በጠየቃችሁ ቁጥር የሆነ ነገር እንዲህ ነው ብላችሁ በነገራችሁ ቁጥር የሆነ ዳታ በውስጡ እየተማረ እንደሆነ እንድታስቡ ፈልጋለሁ ማለት ነው። እንድታስቡ ፈልጋለሁ። ሌላኛው ቱ ኤአይ ወርክ ፕሮፐር ዳታ ኳሊቲዝ ማተር ሞር ማለት ነው። ይህ ማለት ዳታ ኳሊቲው ጉድ የሆነ ዳታ ነው ለኤአይ ጉድ ኤአይ መስጠት የሚችል። ለምሳሌ ዝም ብሎ የማይሆን የውሸት ዳታ አሁን ለምሳሌ እዚህ ጋር የዶግ የውሻን ፎቶ አስገብቼ ድመት ነው ብል ጥሩ አይደለም፣ ባድ ዳታን። ስለዚህ ኤአይ ሮንግ ነው የሚሆነው ማለት ነው። ስለዚህ ኤአይ በስርዓት እንድሰራ ጥሩ ዳታ መግባት አለበት ማለት ነው። ጥሩ ዳታ በውስጡ መግባት ወይም ፑር ዳታ ብገባ ኤአይ ላይ ምን ችግር ይመጣል፣ ፕሮብሌሞቹ ምንድን ናቸው ብሎ በምናይበት ጊዜ ኢንኮሬክት ፕሪዲክሽን ነው። መጀመሪያ ይህን የውሻን ፎቶ አስገብተን ምንድን ነው ብል ካት ነው ብል መጀመሪያ በስርዓት ፕሪዲክት ብሎ መናገር አይችልም። ዲሲሽኑ ፎልስ ይሆናል ማለት። ሌላኛው ደግሞ ቢያስ ይፈጥራል። አንፈር ዲሲሽን በቃ ትክክል ያልሆነ ሎ ፐርፎርማንሱም በጣም ሎው ነው የሚሆነው። ኢንጀነራሊ ሮንግ ኤአይ ይኖራል ማለት ነው። ምን ሲሆን ማለት ነው? ዳታ ፑር ሲሆን፣ ባድ ዳታ ሲኖር ማለት። ስለዚህ የዳታ ኳሊቲ ምንድን ነው ማለት ነው? ማተር ያደርጋል ማለት ነው። ማተር ያደርጋል። ለምሳሌ አሁን ይህ በኤግዛምፕል ስናይ ኢፍ ሜዲካል ኤአይ ትሬንድ ዊዝ ሮንግ ፔሸንት ዳታ ኢት ሜይ ፌል ቱ ዲቴክት ዲዚዝ ኮሬክትሊ ማለት ነው። ይህ ማለት መጀመሪያ ኤአይ አሁን ለምሳሌ በሜዲካል ውስጥ በሕክምና ውስጥ የሚሰራ አንድ ኤአይ ብላችሁ አስቡና እዛ ሜዲካል ውስጥ ወይም በሕክምና ውስጥ የሚሰራን ኤአይ ላይ ሮንግ ስህተት የሆነ የታካሚዎችን ዳታ ባስገባ በኋላ እንዲህ ነው ይህ ታካሚው ሕክምና የያዘው ምናምን። ለምሳሌ የታካሚውን የሰገራ ውጤት፣ የሽንት ውጤት የተለያየ ብናስገባው ዳታው የተሳሳተ ብናስገባው ፕሪዲክት ሲያደርግ በሽታውን በኋላ ፕሪዲክት ሲያደርግ ስህተት ነው የሚያመጣ ማለት ነው። ፌል ዲቴክት አያደርግም፣ ፌል ያደርጋል ማለት ነው። ምክንያቱም ሮንግ የሆነ ምንድነው ያስገባነው ዳታ ነው ያስገባነው ማለት። ስለዚህ የምናስገባው ዳታ የኤአይን እውነተኛነትና ውሸታ መሆኑን ይወስነዋል ማለት ነው። ስለዚህ ኢንጀነራሊ ጉድ ዳታ አለ ማለት ጉድ ኤአይ ይኖራል፣ እንደገና ባድ ዳታ አለ ማለት ሮንግ ኤአይ ይኖራል ማለት ነው። ስለዚህ ዳታ ላይ ቤዝ ዲፔንደንት ናቸው ማለት ነው። አሁን ትልቁ ጥያቄ ኤአይ ዳታ ላይ ዲፔንደንት ከሆነ እና አንድ ዳታ መጥፎ ጉድዩን ወይም ባድዩን እንዴት ነው ኤአይ የሚያውቀው? ኮሬክቲውን ዳታ ፎልስ ሲሆን እንዴት ነው ኤአይ የሚያውቀው የሚለውን በምናይበት ጊዜ ኤአይ እውነትን መረዳት አይችልም በራሱ ማለት ነው። ስለዚህ ማን ነው ጋይድ የሚያደርገው? ሰው ልጅ ነው ጋይድ የሚያደርገው ማለት ነው። እንደገና ደግሞ እሱን ትሬን የሚያደርገው ኤአይውን ትሬን የሚያደርገው ማን ነው? ሰው ነው ማለት ነው። ባለፈው እንዴት ትሬን እንደሚደረግ ኤአይ እንዴት እንደሚሰራ ፓርት 1 ላይ ባየነው መሰረት በስቴፖቹ ማለት ነው። ሁለተኛ ደግሞ ኤአይ ኦንሊ አስ ጉድ አስ ዳታ ዊ ጊቭ ኢት ኢፍ ዩ ጊቭ ኮሬክት ዳታ ኤአይ ቢካም ፓወርፉል ኢፍ ዩ ጊቭ ሮንግ ዳታ ኤአይ ቢካም ሚስሊዲንግ ማለት እና ኤአይ እኛ በምንሰጠው ዳታ ላይ ዲፔንደንት የሆነ ነው። ኮሬክት ዳታ ከሰጠን ጥሩ ይሆናል፣ እንደገና ደግሞ ፓወርፉል ይሆናል ማለት ነው። ሮንግ ዳታ ከሰጠን ደግሞ ምንድን ሚስሊዲንግ ሆነ ወደ መጥፎ ያመራናል ማለት ነው። ስለዚህ ይህን ይመስላል ማለት ነው። እና ሌላኛው ሀው ኤአይ ዩዝ ዳታን እንዴት ነው የሚጠቀመው ነው ትልቁ ጥያቄ። ኤአይ ዳታን የሚጠቀመው ኤአይ ፕሮሰስ ዳታ ኢን 3 ሜን ስቴፕ፣ በሶስት ስቴፖች የሚጠቀመው። አንደኛ ኢንፑት ዳታ ይኖራል። ኢንፑት ዳታ የምንለው ምንድን ነው? ኤአይ ሪሲቭ ሮው ዳታ፣ ለምሳሌ እነ ኢሜጅ፣ ቴክስት ሊሆን ይችላል፣ ነምበር ሊሆን ይችላል፣ ቅድም በተማር ነው ማለት ነው። የዳታ አይነቶች በተለያዩ ዳታ አይነቶች ሮ ዳታውን ይቀበላል። ኢንፑት ዳታ ነው። ከዛን ያን አናላይዝ ያደርጋል ማለት ሰው ነው ዳታውን የሚሰጠው ይሄ ነው ብሎ ሲናገር ማለት አሁን ለምሳሌ የኢሜጁ የካት ቢሆን ካት ነው ምናምን ብሎ ሰው ያስገባል። ከዛን ያን ፓተርኖቹን አናላይዝ ያደርጋል። ለምሳሌ ከገቡት የተለያዩ ከ1000 ምናምን ከሚሆኑ የካት ፎቶዎች ውስጥ ሲሚላሪቲያቸው ምን እንደሆነ፣ ፓተርኑ ምን አይነት እንደሆነ፣ ድመት የሚባለው ምን አይነት ፌስ እንዳለው እና እነዚህ 1000ዎች መካከል ሪሌሽንሺፕን ይፈጥራል ማለት ነው። ከዛን አውትፑት ኤአይ ፕሮዱስ ሪዛልት። ለምሳሌ ያን እንደዛ አይነት ሌላ ፎቶ የድመት ባስገባው ቅድም በተማረው መንገድ ፕሪዲክሽን ይሰጣል፣ እንደገና ሪኮሜንዴሽን ይሰጣል ማለት ነው። ሶ በዚህ ነው ኤአይ በዳታ የሚጠቀመው ማለት ነው በአጭሩ ማለት ነው። እና ይሄ ዳታን ኤአይ መጠቀሙ በጣም በብዙ ቦታዎች ይጠቅማል። በሶሻል ሚዲያ፣ በሄልዝ ኬር፣ በትራንስፖርቴሽን፣ በኦንላይን ሾፒንግ ይጠቅማል። ይሄ እንዴት ነው? ለምሳሌ በሶሻል ሚዲያ ላይ ስናይ ዩቱብ ላይ፣ ቲክቶክ ላይ ዩር ዳታ ቱ ሪኮመንድ ቪዲዮ። ይህ ማለት
ለምሳሌ የዛሬ 3 ቀን በፊት ማለት ነው በፊት 3 ቀን በፊት እናንተ ምን ታደርጋላችሁ? ለምሳሌ ስለ አንድ የወደዳችሁት አዲዳስ ጫማ ሰርች ታደርጋላችሁ። ምን ላይ? ቲክቶክ ላይ ሰርች ወይም ዩቲዩብ ላይ ሊሆን ይችላል። ሰርች ታደርጋላችሁ። ከዛ ቆይቶ ከ5 ቀን ምናምን በኋላ ምናምን ያመጣላችኋል ያን ጫማ ምናምን ማለት ነው። ያን ጫማ እንዲመጣ ያደረገው በኤአይ ሲስተም ነው፣ በዚህ ዳታ ሲስተም። ምክንያቱም የእናንተ ሰርች የምታደርጓቸው ነገሮች እያንዳንዱ እየተመዘገበ ነው። ስለዚህ ሰርች ባረጋችሁት፣ ላይክ ባረጋችሁ፣ ፎሎ ፋቮሪት ውስጥ ባስገባችሁ ቪዲዮ መሰረት ተመሳሳይ ቪዲዮ እናንተ ጋር ይመጣል ማለት ነው። ይሄኛው አንደኛው ያ ካምፓኒው እናንተን አትራክት አድርጓችሁ በዛ አቴንሽናችሁን ሲቡ እዛ ላይ እንድትጠቀሙ የማድረግ ዘዴ ነው። ሁለተኛ ደግሞ ገንዘብ በት ዘዴ ነው ማለት። ምክንያቱም ለምሳሌ እናንተ ውስጥ ፉትቦል መወድ ይኖራል፣ የፉትቦል ቪዲዮ ማለት ነው ፉትቦል። ሌላኛው ደግሞ ሳይንስ ቪዲዮ መወድ ይኖራል ማለት ነው፣ ሳይንስ ቪዲዮ መወድ ይኖራል። ስለዚህ ሰርች ባደረጋችሁት ቁጥር እናንተን የሳይንስ በዚህ የፉትቦል በዚህ እንደዚህ ያለ የፋኒ ቪዲዮ በዚህ ምናምን ያለ ይከፋፍልና ጀስት አድቨርታይዝመንት። እኔ አሁን ለምሳሌ የፉትቦል የሚደርሱ ሰው ማየት የሚፈልጉ ሰዎች ጋር አድቨርታይዝመንት ማስታወቂያ ይድረስ ስል ለእናንተ ልኮ ገንዘብ ይቀበላል ማለት በአጭሩ እናንተ ጋር አውደንስ አድርሶ ማለት ነው። ይሄ ነገር አንድ ለሪኮሜንዴሽንም ለአድቨርታይዝመንትም ያገለግላል። ሄልዚ ኬር ላይ ደግሞ እንዴት ነው የሚያገለግለው የሚለው በምናይበት ጊዜ ሄልዚ ኬር ላይ ፔሸንት ዳታን በማስገባት ያ ፔሸንቱ ታማሚው ላይ ምን አይነት በሽታ እንዳለ በቀላሉ ዲቴክት ማድረግ ይቻላል ማለት ነው። ይሄ ነው ምክንያቱም ቤዝድ ኦን ዛት ዳታ ኤአይ አናላይዝ አድርጎ ምን ያደርጋል ማለት ዲቴክት ያደርጋል በሽታው ምን እንደሆነ። ሌላኛው ትራንስፖርቴሽን ላይ ሰልፍ በራሳቸው የሚሄዱ መኪናዎች መጀመሪያ በገባላቸው የሮድ ሴፍቲ እንዴት እንደሚሰሩ ምናምን ሰንሰር ዳታዎች ምናምን በመሰረት በገባላቸው ዳታዎች መሰረት በራሳቸውን ሰልፍ ድራይቪንግ ኬሮች ይሰራሉ ማለት ነው፣ በትላልቅ ከተማዎች በቲቪ እንደምታዩት ማለት። ሌላኛው ኦንላይን ሾፒንግ ላይ ለምሳሌ አማዞን ላይ ገብታችሁ ለምሳሌ አንድ መጽሐፍ ስለ ፖለቲክስ የሚያወራ መጽሐፍ ትገዛላችሁ። ከዛ አዲስ መጽሐፍ እንደዛ አይነት ሲወጣ እንደዛ አይነት መጽሐፍ ይመጣል ማለት ነው እናንተ ጋር። ወይም አንድ ጫማ ብትገዙ አዲስ ጫማ እንደዛ አይነት ፖስት ሲደረግ እናንተ ጋር ይመጣል ማለት ነው። ቤዝድ ኦን ዩር ሰርቺንግ ሂስትሪ ወይም ዳታ እናንተ ጋር አዳዲስ የሆኑ ኢንፎርሜሽኖች ይመጣሉ ማለት ነው። ይህ እነሱ ገቢያቸው የሚያሳድጉበት እና አቴንሽናችሁን የሚቆጣጠሩበት ትልቁ መንገድ ነው ማለት ነው። ሰርች የምታደርጉትን ዳታዎችን ጋዘር በማድረግ ማለት። ዛሬ የነበረን ስለ ዳታ ትምህርት ይህን ይመስል ነበረ። ኔክስት ደግሞ ፓርት 3 ላይ ስለ ኤአይ ማሽን ለርኒንግ ጋር የተገናኙ ነገሮችን ይዤላችሁ እስክመጣ ድረስ ደህና ቆዩ።